ሰላም ሰላም ማህበሻ ፒፕል እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ እንዳያችሁት የምናወራው ምንድነው ኦይሊ ፊት ያላችሁ ሰዎች ለምንድነው ሜካፕ ስትቀቡ የሚለቀው የሚጠፋው? ይሄ በጣም የብዙ ሰው ጥያቄ ነው። ኦይሊ ነው ፊቴ፣ ወዛማ ነው፣ ምን ልጠቀም ነው? ዛሬ የምትጠቀሟቸው ላሳያችሁ። ሉዝ ፓውደር ያስፈልጋችኋል፣ ፕራይመር ያስፈልጋችኋል እና ፊክሲንግ ስፕሬይ ሳይሆን ፊክሲንግ ስፕሬይ ያስፈልጋችኋል። ሌላው ደግሞ ለኦይሊ ፊት ተብሎ የተዘጋጀ ፋውንዴሽን ያስፈልጋችኋል። ስለዚህ በእነዚህ ነው ዛሬ የምሰራላችሁ። እንዴት እንደማይለቅም በዛው አሳያችኋለሁ። በዛው መግዛት የምትችሉት ውድም ይሁን ውድም ያልሆነ ፕሮዳክት ከላይ ጎንና ጎን እያስቀመጥኩላችሁ አብረን ቪዲዮዬን ተከታተሉኝ ማለት ነው። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረጋችሁን አትርሱ። ወደ ቪዲዮ መጀመሪያ ከፕራይመር ነው መጀመሪያው። ፕራይመር ኤልፍ ነው የምጠቀመው። ፕራይመራችሁ 3 ፕራይመር ነው የምጠቀመው፣ ግን ፕራይመራችሁ ለኦይሊ የሆነ ፕራይመር መሆን አለበት። እንዳልኳችሁ እዚህና እዚህ ጋር አስቀምጥላችኋለሁ። እነሱን እየገዛችሁ እሱን ተጠቀሙ። ፕራይመር ከስኪን ፕሪፓችሁ በኋላ ከፋውንዴሽን በፊት ነው የምታረጉት። ስለዚህ እንደዚህ አድርጋችሁ ጥርግ ሳይሆን ማድረገው ነው እንዲህ ታታብ ያረኩኝ ፊቴ ላይ በደንብ እንዲይዝ አደርገዋለሁ። ዛሬ ሲምፕልም የሆነ ሜካፕ ነው ማሳያችሁ የምትሰሩት ማለት ነው። ከለር ኮሬክተር አደርጋለሁ። ጥቋቁር ቦታ ያለባችሁ ሰዎች ከለር ኮሬክተር ተጠቀሙ። ይሄ ከለራችሁን አይናችሁ ስር፣ አፋችሁ አካባቢ፣ እዚህ አካባቢ ዳርክ ስፓት ካለባችሁ አድርጉ። እሱን እያደረኩኝ ስቶሪ ታይም ይኖረናል። እንዴት ሜካፕ እንደጀመርኩኝ ምን አይነት ሜካፖች ሰራ እንደነበር ራሱ አሳያችኋለሁ። ማውራት ላይ ጎበዝ አይደለሁም። በጣም ሰው ካልቀረበኝ የቅርቤ ሰው ካልሆነ በስተቀር ወሬ ላይ ጎበዝ አይደለሁም፣ ግን አወራለሁ። ቅርብ ሞክሬው የሰራልኝ እኔ ኢስቴ ላውደር እንጠቀማለሁ፣ ግን ሁሌ የሚጠቀመው አይደለም፣ ምክንያቱም ውድም ነው። በጣም የምወደው ፕሮዳክት ስለሆነ ኪኮ ነው የምጠቀመው ብዙ ጊዜ። ግን አሁን ላይ አንዳንድ ጊዜ አንዳንድ ቦታ ስወጣና ሜካፕ እንዲለቅ ካልፈለኩ ይሄ በእውነት የሚሰራ ነው። የምትችሉ ሰዎች ኤግሎት ይባላል፣ እዚህ ጋር አስቀምጥላችኋለሁ። ይሄንን ግዙትና ይሄን ድሮፕ ፋውንዴሽናችሁ ላይ አንድ ብቻ ድሮፕ አድርጋችሁ ሚክስ አድርጉት። ከዛም በኋላ ተቀቡት። ሜካፓችሁ ፋውንዴሽናችሁ ቀኑን ሙሉ ማትኖሩ ምንም ሳይለቅ ነው የሚለው። ይሄ ለኦይሊ ስኪን በጣም የሚሰራ ቴክኒክ ነው በጣም። ከዛ እንደዚህ በደንብ ሚክስ ታደርጉታላችሁ። በደንብ ፊቴ ላይ ሞክሩትና እኔን በቃ ውቀሱኝ፣ እውነት እኔን ውቀሱኝ። እኔ ድሮ ባይዘወይ ማለት ነው ሃይ ስኩል ያለው ፊቴ በጣም የተበላሸ ነበር በጣም እና ቡጉር ነበረብኝ። እዚህ ጋር አስገባላችኋለሁ እና በጣም ይጨንቀኝ ነበረ። ፊቴ አያምርም ነበረ። እኔ ደግሞ ጽድት ያለ ፊት እፈልግ ነበር እና የሆነ ሰዓት ላይ ፋውንዴሽን ምናምን መጠቀም እፈልግ ነበረ፣ ግን ደግሞ ለፋውንዴሽን ጊዜም አይደለም ብዬ ስለማስብ ምክንያቱም 10 ምናምን ቤት ላይ ነበርኩኝ አልቀባም ነበረ። ግን እውነት ለመናገር ታላላቆቻችንን መስማት ምናምን በጣም ጥሩ ነገር ነው። ምክንያቱም እኔ የሆነ ቦታ ላይ ሂጄ ተቀባብቼ የሚቀርበኝ ሰው በቃ ያቢ ሜካፕ አያምርብሽም አለኝ። እኔ እንደውም ፋውንዴሽን ምናምን አላረኩም፣ ግን ኩል ምናምን አድርጌና እውነት ነው። ምክንያቱም 10 ቤቶች ላይ መልካችን ወዛችን የፈለገ ብጉር ቢኖርብን ራሱ የሚያምር መልክ ነው ያለን፣ ግን ሜካፕ ስንቀባ ያንን እናበላሽዋለን እና አትቀቢ ያለኝ ሰማሁት። መቀባት አቆምኩኝና ድሮ ሜካፕ ወድ ነበረ፣ ግን መሞክሮ የነበረው ጓደኞቼ ላይ ራሴ ላይ ነበርና አሁን ላይ ሰው ምን ይለኛል፣ ወይኔ ሜካፕ ሲያምር በጣም እኮ ጎበዝ ነሽ ያቢ ምናምን ፐርፌክት ነሽ ይለኛል። ፐርፌክት አልነበርኩም እና ስቲልም ፐርፌክት ነኝ ብዬ አላስብም። ምክንያቱም ሜካፕ ሁሌ የሚቀያየር ነገር ነው እና ሁሌ ደግሞ ራሳችንን አፕግሬድ እያደረግን ነው የምንመጣው። እና አሁን ብሮንዘር ነው የተጠቀምኩ ያለሁት እና ይሄንን ምላችሁ ለምንድን ነው አንዳንድ ቲኔጀርስ የሆኑ ልጆች ሊያዩኝ ይችላሉ በማለት ነው። እኔ የምቀባው ሜካፕ ለእናንተ ይሰራል ማለት አይደለም፣ ግን ደግሞ እናንተ መቀባት የምትችሉት ሜካፕ አለ። ግን ደግሞ ይሄ ያገኘነውን ሁሉ አፕላይ ማድረግ ምናምን አይ ዶንት ኖ እኔ ልጅነታችሁን ያሳጣችኋል ብዬ ነው ማስበው። ይሄን ወደ ላይ ታረጉታላችሁ። ፊቴ ሊፍት እንዲያረግ እዩት። ይሄን እንደዚህ ብሌንድ እያረኩ ወደ ላይ ልጅነታችሁን ያሳጣችኋል። ስለዚህ ፈን ማድረግ ነው። አይ ኖ ያስደስታል በልጅነት ሜካፕ መቀባት ምናምን፣ ስፔሻሊ ደግሞ ቲን ስትሆኑ ብዙ ነገር መሞከር። ሶ ሜካፕ ስትቀቡ አኮርዲንግ ዩር ኤጅ ነው መሆን ያለበት ብዬ ነው እኔ መመክራችሁ። እና ምንድነው በቃ
እኔ ሜካፕ ከተሰራው በኋላ በጣም ጓደኞቼ ላይ ሞክር ነበረ ከተማርኩ በኋላ ማለት ነው። ከመማሬም በፊት ሞክር ነበረ። ግን አንድ ነገር ፕራክቲስ ነው ፐርፌክት ያደረገኝ ነው የምላችሁ። አፍንጫዬን ደግሞ ሰርቼ ልመለስ። ከዛም በኋላ አፍንጫዬን ትልክክ አድርጌ መጥቻለሁ። ቲክቶክ ላይ ነው ቪዲዮን የሰራሁት። ቪዲዮ ስሪልኝ ስለተባልኩ በኮንሲለር እንደዚህ አድርጋችሁ ትንሽዬ ኮንሲለር አገጭ። ዛሬ በጣም ፋውንዴሽን ስለተጠቀም ብዙ ኮንሲለር ማድረግ አልፈለኩም። ስለዚህ ዘልየዋለሁ። አፍንጫዬን እንዴት እንደሰራሁት ማየት ከፈለጋችሁ ቲክቶክ ላይ ሄዳችሁ ማየት ትችላላችሁ። ከዛ ሲረቅልኝ በቢቲ ፓፍ እንደዚህ አድርጌ ብሌንድ እንዴት እንዳወደድኩ ቢቲ ፓፍ ብታይ ሲያምር አያችሁ። ከዛ ከስርም እየጀመርኩ ይሄንን ወደ ላይ በጣም የሚያምር ሉክ ነው ያለው። በቢቲ ፓፍ ብሌንድ ሲደረግ ከስር እያደረጋችሁ ቶሎ እዚህ ጋር አትድረሱ። መጀመሪያ ይሄን ብሌንድ አድርጉ። እንዴት ነው የሚሞቀው? ሙቀቱን አልቻልኩትም ብታዩ። በደንብ አድርጋችሁ ብሌንድ ካረኩ በኋላ ችኛዋን ብለሽ ባይዘው እኔ ከብለሽ በጣም የሚያምርብኝ ብሮንዘር ነው። የሆነ በቃ ብሮንዘር የሚያምርብኝ ሰው ነኝ። ግን አሁን ስለለመደብኝ ሱስ ሆነብኝ ብታዩ። በደንብ አድርጋችሁ ከላይ ፕሬስ ፓውደር ምንድነው ሉዝ ፓውደር ሳታረጉ በፊት እንደዚህ መቀባት። አፍንጫዬ ላይም ትንሽ ከዛ ሉዝ ፓውደር እኔ መጀመሪያ የአሌክስ አቬንን ነው የምጠቀመው። ነጭ ነው። እናንተ እንደፈለጋችሁ፣ ግን ኦይሊ ከሆናችሁ እንዳልኳችሁ ሉዝ ፓውደር ግድ ነው፣ በቃ ግድ ነው። እና ስትቀቡ እንደዚህ እጃችሁ ላይ በደንብ እየጠረጋችሁ ማለት ነው፣ ፊታችሁ ላይ እንዳይታይባችሁ እንዳይወርጋችሁ በደንብ ሴት ማድረግ። እኔ ወደድኩት። ሰሞኑን ከፊት ለፊት ነጭ የሚሆነውን ነገር በጣም ነጭ ሳይሆን ነጭ የሚሆነውን ወደድኩት። ይሁት በዚህ በኩል ታያችሁት። በቃ ይሄንን ካረኩ በቂ ነው። እና እዚች ጋር ይሄንን ካረኩኝ በኋላ ሌላ ሉዝ ፓውደር ነው የምጠቀመው። ኢዚ ቤክ የሁዳ ቢዩቲ ነው የምጠቀመው። የእሷ ደግሞ ፒንኪሽ ስለሆነ ፈዘዝ ያለ ሉዝ ፓውደር ስለሆነ እሱን ነው የማደርገው ማለት ነው። ድጋሜ እንደዛው አደርጋለሁ። የእሷ ግን ብዙም አይታይም። ስለዚህ ይሄንን ደግሞ እዚህ ጋር አያችሁት። ኦይሊ የምትሆኑበትን ቦታ በጠቅላላ ድራይ ማድረግ፣ ሴት ማድረግ። ከዛ ከላይ ዝም ብሎ እንዲህ መሄድ። እኔ በጣም ድራይ ሲሆን አልወድም። በጣም ብዙ ሉዝ ፓውደር አላደርግም። ከዚህ በኋላ ኮምፓክት ፓውደር አደርጋለሁ። ብዛቱ እንደምትሉኝ አውቃለሁ። ከዛ ደግሞ የሲፎራን ኮምፓክት ፓውደር ኢዝና ድጋሜ ይሄ ምን ያደርገዋል? ሜካፓችሁ እንደዚህ እንደሆነ እንዲል ያደርገዋል። አይ ፊል ላይክ ዛሬ ትንሽ ዋይት የሆንኩኝ የነጣው የሚያልባችሁን ቦታ አያችሁ። ከዛ ላይ እዚህ ላይ በጣም ብዙ ሲሆንበት እንዳልኳችሁ አልወድም፣ ግን ደግሞ ትንሽ አደርግበታለሁ። ከዛ በብለሽ ደግሞ ብረሽ ድጋሜ ላይ ዝም ብዬ ይሄድበታል። አያችሁት? ኢነር ኮርነሪን ሰርቻለሁ። ከዛ ውስጡንም በደንብ አድርጌ ኩለዋለሁ። በዚህ በኩልም አያችሁት እንዴት እንደሚያምር። ከአይኔ ስር ብራውን ማስካራ አደርጋለሁ። የነጣው ስለመሰለኝ ብሮንዘር ትንሽ አደርጋለሁ የኒክስን። እዚህ ጋር ድጋሜ ሌላ ሳትደርጉ፣ እሺ ሌላ ሳትጨምሩ በራሱ
አገጬ ጋር ትንሽ አድርጌ ይሁት። ከዛ ሴቲንግ ስፕሬይ አደርጋለሁ። ከዛ የቻርለትን ተጠቀሙ። ቻርለት ቴልበሪን ሴቲንግ ስፕሬይ ካረኩ በኋላ ድጋሜ ደግሞ የዋን ሳይዝን ሴቲንግ ስፕሬይ አደርጋለሁ። ይሄ ነው ኦይል የሆናችሁ ሰዎች ይሄ ፊክሲንግ ስፕሬይ ነው። ይሄ ሜካፓችሁ ወዴትም እንዳይነቃነቅ ያደርገዋል። ስለዚህ እንደዚህ አድርጌ በቃ እንደዚህ ካረኩት በኋላ ሜካፔ ወዴትም አይሄድም ማለት ነው። ከዛ ደግሞ ከንፈሬን ጨርሳለሁ። ትንሽ ዶት አድርጌ አሳያችኋለሁ። ከዛ ካደረኩኝ በኋላ ከንፈሬ ላይ እቺኛዋን ብለሽ ወስጄ ከንፈሬ ላይ ማያችሁት እንዴት እንደሚያምር። ጥቁር ያለበኝ ቦታ ላይ እንደዚህ ያደርጋል። በጣም ይታይ አላውቅም። ውሻችን ዛሬ ዝም ሊል አልቻለም። እንዴት እንደሚያምር አያችሁት? ከዛ ፀጉሬን እፈታዋለሁ። ከዛ ልምድ ነው። እሺ ይሁት እንዴት እንደሚያምር። ስለዚህ የሚያስፈልጋችሁን ፕሮዳክት ለኦይሊ ፊት ያላችሁ ሰዎች እጽፍላችኋለሁ። ምን እንደሚያስፈልጋችሁ ምን መግዛት እንዳለባችሁ ከስር ዲስክሪፕሽኑ ላይ እጽፍላችኋለሁ፣ ስክሪኑ ላይ እጽፍላችኋለሁ፣ አስቀምጥላችኋለሁ ማለት ነው ምን እንደሚያስፈልጋችሁ። የዛሬው ሜካፕ ይሄን ይመስል ነበረ። እንደረዳችሁ ተስፋ አደርጋለሁ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁልኝ ብዙ ሰው ጋር እያላካችሁልኝ ቲክቶክ ላይም በጣም ብዙ የሚጠቅም ቪዲዮ እየለቀቁ ስለሆነ ቲክቶክ ብሮንዝድ ባይ አፍ ይባላል። እየገባችሁ እዛ ላይም ብዙ ትምህርት እየወሰዳችሁ ማለት ነው። እወዳችኋለሁ። ኔክስት ደግሞ ምን አይነት ቶፒክ ላይ እንድሰራ እንደምትፈልጉ ቲክቶክ ላይ እየገባችሁ ኢንቦክስ አድርጉልኝ፣ ላኩልኝ። ከሰራችሁትና ከሞከራችሁ ደግሞ ንገሩኝ። በቃ መልካም ሳምንት ይሁንላችሁ። ቻው።